በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ውድ የባማኮስ ቲዩብ ተከታታዮች እንዴት ናችሁ? እንደምን ቆይታችኋል? እኔ ሽማግሌው ልጅ ነኝ። ትንሽ ጠፋ ብለናል በአንዳንድ ምክንያቶች። ዛሬ ግን በተለየ ሁኔታ መጥቻለሁ። እናንተን እጅግ ይጠቅማል ብዬ ያሰብኩትን ነገር ይዤ መጥቻለሁ። ይህን ቻናል እንግዲህ እስከ መጨረሻው ድረስ ተከታተሉት። ውድ የዚህ ቻናል ተከታታዮች እንኳን ወደ ፕሮግራማችን በሰላም መጣችሁ። ዛሬ ስለ ንጉስ ዳዊት፣ ስለ ቅዱስ ዳዊት፣ ስለ ነብዩ ዳዊት እና ስለ መዝሙረ ዳዊት ታላላቅ ጥቅሞችን በደንብ አድርገን እንመለከታለን። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው። በመጀመሪያ እንግዲህ የምናየው መዝሙረ ዳዊት ወይም ደግሞ ቅዱስ ዳዊት ማን ነው የሚለውን ነገር እንግዲህ ቅዱስ ዳዊት በእስራኤል ታላቅ ንጉስ፣ ነቢይ እንደገና ደግሞ የመዝሙራት ደራሲ የነበረ ሰው ነበረ። በመንፈስ ቅዱስ ተመርቶ ብዙ መዝሙራትን ጽፏል። እነዚህ መዝሙራትም ዛሬ በኦርቶዶክስ ተዋሕዶ ቤተክርስቲያን በጸሎት፣ በምስጋና፣ በአምልኮ ውስጥ በስፋት እንጠቀመዋለን፣ ይጠቀሙታል ማለት ነው። ይህን ካልኳችሁ መዝሙረ ዳዊት ምንድን ነው? እንግዲህ የዳዊት ዝማሬ መዝሙራት ዝማሬ ማለት ነው። እንግዲህ መዝሙረ ዳዊት 150 መዝሙራትን የያዘ የቅዱሳት መጻሕፍት ክፍል ነው። ይህ የቅዱሳት መጻሕፍት ክፍል በውስጡ ምስጋናን ይዘዋል፣ ጸሎትን ይዘዋል፣ ንስሐን ይዘዋል፣ ልመናን ይዘዋል፣ ተስፋን ይዘዋል። የእግዚአብሔርን ፍቅር ደግሞ በጥልቀት ተገልጾበታል ማለት ነው። በዚህ ክፍል እንግዲህ የመዝሙረ ዳዊት ጥቅሞችን ካየናቸው በጣም ሰፊ የሆኑ ጥቅሞች አሉት። ሌላ ጊዜ እንግዲህ የእያንዳንዱን የመዝሙር ክፍል ለምን እንደሚጠቅሙ በደንብ አድርጌ ያሳያችኋለሁ። ዛሬ ግን በጥቅሉ መዝሙረ ዳዊት መንፈሳዊ ሰላምን ይሰጣል። ከጭንቀት ወይም ደግሞ በፈተና ጊዜ ተስፋን ይሰጣል። ሰውን ወደ ንስሐ ያቀርባል። ከኃጢአት እንድንርቅ ያደርገናል። እንደገና ደግሞ የጸሎት ህይወታችንን ያጠናክርልናል። እግዚአብሔርን ማመስገን እንድንለምድ ያደርገናል። መንፈሳዊ ብርታታችንን ይሰጠናል። በእምነት እንድንጸና ያደርገናል። ከክፉ ነገር ይጠብቀናል። ልብን ያጽናናል። ከእግዚአብሔር ጋር ያለንን ግንኙነት ያጠነክራል። ወዳጅ መስሎ ከሚመጣ ክፉ ጠላት ወይም ደግሞ ከወዳጅ ጠላት ይጠብቀናል። ከዛም አልፎ ደግሞ ለብዙ በሽታዎች ደግሞ መፍትሄ ይሆናል ማለት ነው። አባቶቻችን እነዚህን የመዝሙረ ዳዊት ሚስጥራትን ደብቀው አኖረዋል። የደበቁበት የራሳቸው የሆነ ምክንያት አላቸው። ማንም ሰው ያው ክፉ ነገር እንዳይጠቀምበት ብለው በማሰብ እንጂ ከቅንነት አንጻር ወይም ደግሞ ከክፋት አንጻር አይደለም። ዛሬ ግን እንግዲህ ይህን ሚስጥር እኔ አጋራቸዋለሁ። መዝሙረ ዳዊትን እንዴት አድርገን ማንበብ አለብን የሚለውን ደግሞ በደንብ ላሳያቸው። እንግዲህ መዝሙረ ዳዊትን ስናነብ መሆን ያለበት በእምነት፣ በትህትና፣ በጸሎት መንፈስ ማንበብ ይገባል። ዝም ብሎ እንደ ማንኛውም መጻሕፍት የሚነበብ መጻሕፍት አይደለም። መዝሙረ ዳዊት ምን ያስፈልገናል? ውስጣችን ትህትና ያስፈልገናል። በደንብ በጸሎት መንፈስ መሆን መቻል አለብን። ራሳችንን ዝቅ ማድረግ መቻል አለብን። በእምነት ይደረግልናል ብለን በእምነት መጸለይ ማንበብ መቻል አለብን ማለት ነው። ስለዚህ የምናነበውን ቃል በልባችን እያሰላሰል በህይወታችን ላይ ለመተግበር እየተጋን መሆን መቻል አለበት እንጂ ዝም ብሎ እንደ ማንኛውም መጻሕፍት የሚነበብ መጻሕፍት አይደለም። ስለዚህ ውድ የባማ ቲዩብ ተመልካቾቻችን መዝሙረ ዳዊት ለክርስቲያን ታላቅ የሆነ መንፈሳዊ ሀብት ነው። አልተጠቀምንበትም እንጂ በጣም ትልቅ የሆነ ሀብት ነው። በየቀኑ በማንበብ በማንሰላሰል መንፈሳዊ እድገታችን ማግኘት እንችላለን። ቅድም እንደነገርኳችሁ ደግሞ ከተለያዩ አይነት በሽታዎች ከተለያዩ አይነት የመንፈስ ጭንቀቶች መገላገል እንችላለን ማለት ነው። ስለዚህ ይሄ ቪዲዮ እንግዲህ ከተመቻችሁ ቪዲዮውን ከወደዳችሁት ላይክ፣ ሼር አድርጉ፣ ሌሎችም አጋሩ። ቻናሉን ሰብስክራይብ በማድረግ ወደ ቀጣይ መንፈሳዊ ትምህርቶችን ይከታተሉ። ዛሬ እንግዲህ ከዚህ ከመዝሙረ ዳዊት ክፍል ውስጥ የመጀመሪያውን ክፍል ለምን እንደሚጠቅም አሳያችኋለሁ። ይህ የመዝሙረ ዳዊት ክፍል እንግዲህ ቁጥር 1 ጀምረን ነው የምናየው። ይህ ቁጥር 1 የመዝሙረ ዳዊት ክፍል ፍካሬ ዘጻድቃን ብሎ ይጀምራል። ይህንን እንግዲህ 3 ጊዜ ነው መጸለይ መቻል ያለብን። 3 ጊዜ ስንጸልይ በእምነት በተስፋ አድርገን መጸለይ መቻል አለብን። ይህን የመዝሙረ ዳዊት ክፍል ስንጸልይ እንግዲህ ይህን የመዝሙር ክፍል መዝሙር 1ን ስንጸልይ በእምነት መሆን መቻል አለብን። ከ3 የተለያዩ ነገሮች ይጠብቀናል። እንግዲህ ወዳጅ መስሎ ከሚቀርበን ክፉ ጠላት ይጠብቀናል ማለት ነው። ሁለተኛ ከሰይጣን ተንኮል ይጠብቀናል። ሶስተኛ ብቸኝነታችንን ያርቅልናል ማለት ነው። ስለዚህ እነዚህን 3 ወሳኝ ነገሮች በዚህ ክፍል ማግኘት እንችላለን። ይህ መዝሙረ ዳዊት ክፍል መዝሙር 1 ይባላል። ይህን መዝሙር የምንጸልየው እንግዲህ ውሃ አቅርበን
ውሃ አቅርበን ትኩስ ውሃ ነው የምናቀርበው፣ ወይም የሌሊት ውሃ ከ9 ሰዓት በኋላ የተቀዳ ውሃ እናቀርብና በብርጭቆ አድርገን ይህንን ጸሎት ከጸለይን በኋላ ውሃውን ብንጠጣው ብንጠመቀው ቤታችንን ብንረጫው ከነዚህ 3 ነገሮች እንፈወሳለን ማለት ነው። እዚህ አነባበቡን በደንብ ላሳያችሁ። በደንብ አድርጋችሁ ረጋ ማለት በእምነት ማንበብ ይገባናል። ግዕዝ ለማችሉ በአማርኛ መጸለይ ትችላላችሁ። በእምነቱ ናችሁ በአማርኛ መጸለይ ትችላላችሁ። ግን ግዕዙን ብታረጉት በጣም ጥሩ ነው ብዬ አምናለሁ። እንደራሴ በግዕዙ ብትጸልዩ ግዕዙን ብትለማመዱት በጣም ጥሩ ነው ብዬ አስባለሁ። ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሖረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን ዘደአሙ ሕገ እግዚአብሔር ስምረቱ ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ሀበ ሙሃዘ ማይ እንተ ትሁ ፍሬሃ በበጊዜሃ ወቆጽላኒ ይትነገፉ ኩሎ ዘገብረ ይፌጽም አኮ ከመዝ ኃጥአንሰ አኮ ከመዝ ደአሙ ከመ መሬት ዘይግፎ ነፋስ እምገጸ ምድር ወበእንተዝ ይትነሱ ረሲዓን እምደይን ወይ ኃጥአን ውስተ ምክረ ጻድቃን እስመ ያምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙ ለኃጥአን ትጠፍ ብለን ጨርሰን ውሃው ላይ እፍ 3 ጊዜ እፍ 3 ጊዜ ነው የሚደገመው። 3 ጊዜ እፍ ብለን ብንጠጣው ብንታጠበው ልዩ የሆነ ጥቅም አለው ማለት ነው። ውድ ተመልካቾቼ እንግዲህ ይሄ ነገር በደንብ ይጠቅማቸዋል። ለ7 ቀን በተከታታይ ሞክሩት። ከዚያ በኋላ ኮሜንት ላይ ጻፉልኝ። ሌሎች የመዝሙረ ዳዊት ክፍላትን በነገው ፕሮግራማችን እናየዋለን። ይሄ ቪዲዮ ከተመቻችሁ ሼር፣ ኮፒ፣ ሰብስክራይብ አድርጉ። ለሌሎቹ ሰዎች እንዲዳረስ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። እግዚአብሔር የነገ ሰው ይበለን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን።